ታውቃላችሁ የጌታ ሥጋና ደም የዘላለም ሕይወት የተቋጠረበት ምስጢር ቅዱስ አግናጥሮስ ዘአንጾኪያ የሚባል ሊቅ the medicine of immortality ብሎ ይጠራዋል። የጌታ ሥጋና ደም the medicine of immortality ማለት የኢመዋቲነት መድኃኒት ማለት ነው። የሕይወት መድኃኒት፣ የመኖር መድኃኒት፣ ዘላለም የመኖር መድኃኒት፣ ለዘላለም ሕይወት የሚዋጥ መድኃኒት፣ ለዘላለም ሕይወት የታዘዘ፣ ለዘላለም ሕይወት የተሰጠ፣ ለዘላለም ሕይወት የሚወሰድ መድኃኒት የጌታ ሥጋና ደም ጽዋውና ኅብስቱ ጻሕሉ የተሸከመው የዘላለም ሕይወት ምስጢር ነው። ፈላስፋ ለዘመናት ፈልገው ያልደረሱበት ሕይወት፣ የማያውቁት ጥበብ፣ ያልደረሱበት ዕውቀት በጌታ ሥጋና ደም ተቋጠረ። በኅብስቱ ተጠቅልሏል፣ ጽዋው ውስጥ ተጨምሯል። በሥጋው የእኛን ሞት ወስዶ የእሱን ሕይወት ግን ጽዋው ውስጥ ጨምሮታል። ዘላለም መኖርን ምስጢር በኅብስቱ በሥጋው በኩል ውስጥ ቋጥሮታል። ባል ያለበት የሚያቃጥል ነው። በንጽሕና ሆኖ ላልተቀበለው የሚያፍገመግም የሚጎዳ ነው።